ሄዶ ብያቸው ነው የወረዱት። ከመምጣት በፊት ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አድርጉ። የሰጡኝ ምክር ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እኛም ተዘምሮ እኮ ስማት ለቤቱ እናንተ ሰላም የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ኑሮ እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው። እንግዲህ ያው በብልጽግና ዘመን መቼም ፍች በጣም ከመብዛቱ የተነሳ ከሚያገባው ይልቅ የሚፋታው በጣም በዝቷል። ግን ዋናው ነጥብ እሱ ላይ ሳይሆን ዛሬ የመጣሁበት የተዋለዱ ሰዎች ሲጋቡ ለምንድን ነው ግን ልጆቹን መበቃቀያ የሚያደርጓቸው? እኔ በጣም ነው የሚገርመኝ። መቼም እናትም ልጆቿን ትወዳለች፣ አባትም ልጆቹን ይወዳል። ልጆቹ እንዲጎዱበት የሚፈልግ ያለ አይመስለኝም ከአንዳንዶች በስተቀር አብዛኛው እንደዛ ነው። ነገር ግን ልክ ፍች ሲፈጸምና በመሀላቸው የሆነ ችግር ሲፈጠር አባትየውም እናቲቱን ለመበቀያ ይጠቀማቸዋል፣ እናትም አባትን ለመበቀያ ትጠቀማቸዋለች። በዛ መሀል ልጆች በጣም ይጎዳሉ። እንግዲህ እንዲህ አይነት ቤተሰብ በየአካባቢያችን ያው ብዙ አይተናል ብዬ አስባለሁና ከነዚህ መሀል እንግዲህ የነ ዳጊ ቤተሰብም ሆኗል ማለት ነው። ሰሞኑን ቪዲዮ እየተዘዋወረ ነው። በጣም በሚያሳዝን ሁኔታ እንግዲህ ልጆች ከአንድ ወገን ሆነው ያው ከእናታቸው ወገን ሆነው አባታቸውን ሲናገሩ ምናምን አባታቸው አጥፍቶ ሊሆን ይችላል እኮ አባታቸው አጥፍቶ በድሏት ሊሆን ይችላል። ግን ልጆች ፈጽሞ በዚህ መሀል መግባት አልነበረባቸውም። ለልጆች ሞራል ጥሩ አይደለም። ከዛ የከፋው ደግሞ ተቀርጾ መለቀቁ። እንግዲህ እኮ ጸብ እንዳለ ፍቅር አለ። ነገ ሊታረቅ ይችላል ከሚስቱ ጋር፣ ልጆቹ ጋር ሊገባ ይችላል እሱ ነገር ደግሞ ልጆቹ አድገው ይሄን ቪዲዮ ያዩታል ምናምን እና በጣም የሚደብረው ነገር ተቀርጾ መለቀቁ። የለቀቀው ሰው በጣም እንግዲህ ነገን ሳያስተውል እሷን የጠቀመ መስሎት ነው የለቀቀው። ግን እሷን ምንም የሚጠቅማት ነገር የለም ይሄ መለቀቁ። እንደውም ጉዳቱ የከፋ ነው በልጆቿ በኩል ማለት ነው። አብዛኞቻችን ይሄን እናደርጋለን። ልጆቻችን አባታቸውን ስለጠሉ ወይም እናታቸውን ስለጠሉ እኛን ደስ ይለናል። ግን ይሄ ትክክል አይደለም። እኛ ጋር በግላችን ያለው ጸብ ነው። እሷና እሱ ተጣልተዋል። ችግራቸውን በፍርድ ቤትም ከተፈታ በኖርማልም ከተፈታ ይፈታል። ልጆች ግን በመሀል መግባት የለባቸውም። ለልጆቹ ሞራል ሲባል የአባትም የእናትም ፍቅር አግኝተው ማደግ አለባቸው ብዬ ነው የማስበውና ይሄን ምግብ የሚወድ በፊት አልወደው ዳጊ እንግዲህ በጣም ትልቅ ስህተት ነው የሰራችው ብዬ አስባለሁ። ልጆቹን አባታቸው ፊት ቀርበው እንደዛ እንዲናገሩ ምናምን ማድረጓ ትክክል አይደለም ብዬ አስባለሁ። ቀርጾ የለቀቀው አካል ደግሞ ጭራሽ የባሰ ትልቅ ስህተት ሰርተዋል ማለት ነው። ብቻ መፍረድ ትንሽ ይከብዳል። ማነው ጥፋተኛው ማነው በዳዩ የሚባለው እንግዲህ ስለሚያውቀው ቤት መሸጥ ምናምን የሚባለው ነገር ተበድላ ከሆነ በፍርድ ቤት መጨረስ ነው። የሱ ኃላፊነት ከሌለበት ቤቱ ላይ ቤቱ የሷ ብቻ ከሆነ ወይም ሌላ ነገር ካለ ብቻ በሰላማዊ መንገድ የማይፈታ ከሆነ በፍርድ ቤት መጨረስ እየተቻለ ልጆቹን መሀል ማስገባት እንደዚህ ቀርጾ ቪዲዮ መልቀቅ ምናምን ይሄ በጣም ትልቅ ስህተት ነው። አብዛኞቻችን የምንሰራው ነው። ብዙ ጊዜ ባለትዳሮች ተጋብተው ሲፋቱ የሚሰሩት ነው። ልጆችን በመሀል ማስገባት አብዛኛው ሰው የሚያደርገው ነው፣ ትክክል ባይሆንም ማለት ነው። እና ልምድ ትምህርት ብንማር ከእነዚህ ነገሮች ልምድ ብንወስድ ለራሳችን ጥሩ ነው። መቼም ብልጥ ከሰው ይማራል አይደል የሚባለው። ነገ አይበለውና እኛ እንደ አይነት ነገር ቢያጋጥመን ልጆቻችን እንዴት አድርገን ነው ማሳደግ ያለብን የሚለው መማር አለብን ብዬ አስባለሁ። ከእንዲህ አይነት አጋጣሚዎች እና ከእንዲህ አይነት ነገሮች እና እስኪ በዚህ ቪዲዮ ምን ተሰማችሁ? መለቀቁ ትክክል ነው ብላችሁ ታስባላችሁ? ልጆች ያደረጉት ድርጊት ተገቢ ነው? በመሀል መግባታቸው ቤተሰቦች ራሱ ልጆቹ በመሀል እንዲገቡ መፍቀዳቸው ተገቢ ነው? እስኪ በዚህ ምን አስተያየት አላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። እኔ በዚህ ጉዳይ ብዙ ማለት አልፈልግም። ያው የቤተሰብ ጉዳይ ስለሆነ ትንሽ ይከብዳል። ብቻ ግን ብዙ ሰዎች አስተያየት እየሰጡበት ስለሆነ እኔም አስተያየት ልስጥበት ብዬ ነው የመጣሁት እላችኋለሁኝ። ሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው